በዛሬው ገበያ ብቻ ከግማሽ ሚሊዮን ብር በላይ ተሰበሰበ። ግንቦት 2017 ወራቤ ከተማ ገቢዎች። ወራቤ እሁድ ገበያ በአረፋ በዓል ዋዜማ ላይ ከወትሮ በተለየ መልኩ ደምቆ የዋለ ሲሆን በዚህም 676,280 ብር መሰብሰብ ተችሏል። የወራቤ እሁድ ገበያ በአረፋ በዓል ዋዜማ ላይ ከወትሮ በተለየ መልኩ ደምቆ የዋለ ሲሆን በዛሬው የእሁድ ገበያ ብቻ 676,280 ብር መሰብሰብ ተችሏል ያሉት የተቋሙ ኃላፊ በከተማችን ወራቤ ሁለት ትላልቅ ገበያዎች እንዳሉን ያረጋገጥንበት ነው። እዚህም ማሳያ በዛሬው ዕለት ከግማሽ ሚሊዮን ብር በላይ የሰበሰብን ሲሆን በአርብ አልከሶ ገበያ ላይ ደግሞ 267,000 ብር መሰብሰብ ችለናል ያሉት ኃላፊው ካለፉት ጊዜያት ሲነጻጸር በእጅጉ የተሻለ እንደሆነም ገልጸዋል። በጥቅሉ በሁለቱ ገበያዎች ብቻ 943,000 ብር በላይ መሰብሰብ ተችሏል። ለዚህም የተቋማችን ማኔጅመንትና ባለሙያዎች፣ ቀበሌ የጸጥታ አካላትና አመራሮችን እንዲሁም ለዚህ አሰባሰብ የተባበረን ታማኙ ህዝባችንን ከልብ እናመሰግናለን የሚል መልእክት ኃላፊው አስተላልፈዋል።